በመንፈስ ቅዱስ ተመርተው ሐዋርያት የጻፉትን መጽሐፍ ቅዱስ ሳለ የሰው ልጅ በሙሉ ከአዳም የተወለደው በሙሉ የጠፋ ኃጢአተኛ የተበላሸ በፍርድ ስር ያለ የእግዚአብሔር ቁጣ የሚጠብቀው በዚህ ዓለም ሲኖር ደግሞ የሰይጣን እስረኛ፣ የኃጢአት እስረኛ፣ የዓለም እስረኛ ለራሱ ለወደቀው ባህሪው ተገዥ ሆኖ ለምኞቱ ተላልፎ እየተሰጠ የስጋውን ፍቃድ ለማድረግ ሁልጊዜ ደፋ ቀና የሚል እንደሆነ አስተዋልኩኝ። እኔም ደግሞ ከዚህ ከሰው ልጅ የተለየው አይደለሁም እና የጠፋው ኃጢአተኛ መሆኔን ኃጢአት ያደቀቀኝ፣ ኃጢአት ያደከመኝ፣ ለዚህ ዓለም ገዢ፣ ለሰይጣን ስልጣን፣ ለሰይጣን ፈቃድ የተገዛው ባሪያ መሆኔን አስተዋልኩኝ። ደግሞ ከፊት ደግሞ የዘላለም ፍርድ እንዳለ አስተዋልኩኝ። ስለዚህ ከዚህ ከዘላለም ፍርድ እኔን ሊያስመልጠኝ የሚችል ስለ እኔን ተክቶ እኔን ወክሎ በእኔ ቦታ ሆኖ ዋጋ የሚከፍል አንድ አዳኝ፣ አንድ ቤዛ እንደሚያስፈልገኝ ተረዳሁ። ይህ የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 49 ላይ እንደምናነብ ሰው ለወንድሙ ምን ቤዛ ይሰጣል? ቤዛ ሊሰጥ አይችልም። ሰው ስለ ነፍሱ ለእግዚአብሔር ምንም ቤዛ ሊሰጥ አይችልም ይላል። አንደኛ ሰው ለሌላ ሰው ቤዛ ሊከፍል አይችልም። ምክንያቱም ሁሉም ሰው ባሪያ የኃጢአት ተገዢ ነውና ማንም ከማንም ተሽሎ ማንም ከማንም ተለይቶ ለሌላ ሰው ቤዛ ሊሰጥ አይችልም እና ሁሉም ሌላ ቤዛ ያስፈልገዋል ማለት ነው። ራሱ ሰውየው ደግሞ ስለ ራሱ ለእግዚአብሔር መስጠት አይችልም። ምክንያቱም ምንድን ነው? መጽሐፍ ቅዱስ እዚሁ ምዕራፍ 49 ላይ እንደምናገር እግዚአብሔር የነፍስን ዋጋ ውድ አድርጓልና ይላል። አይችልም። ሰው ስለ ራሱ ስለ ነፍሱ ለእግዚአብሔር ቤዛ መስጠት አይችልም እና እኔም ቤዛ መስጠት እንደማልችል ደካማ መሆኔ ሲገባ ሌላ ቤዛ እግዚአብሔር እንዳዘጋጀልኝ ተረዳሁ። እኔን ለማዳን እኔን ተክቶ ስለ እኔ ነፍሱን ቤዛ አድርጎ ለመስጠት ሰው የሆነው የእግዚአብሔር ልጅ ኢየሱስን አገኘው። ክብር ለስሙ ይሁን። ቤዛ ማለት ምን ማለት ነው? ቤዛ ማለት በዕዳ የተያዘውን ንብረት፣ በዕዳ የተያዘውን ነገር ለባለ ዕዳው ዋጋ ከፍሎ ነፃ ማውጣት ማለት ነው። ሰው ራሱ ዕዳ አለበት። ሰው ራሱ ባሪያ ነው። ስለዚህ ሰው ከባርነት ነፃ ለመውጣት፣ ሰው ከፍርድ ነፃ ለመውጣት ዕዳ የሌለበት ንጹሕ የሆነው በሁለንተናው ቅዱስ የሆነው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ስለ ሰው ኃጢአት ሳይኖርበት እንደ ኃጢአተኛ በመስቀል ላይ ተሰቅሎ ነፍሱን አሳልፎ በመስጠት እኛን ነፃ ሊያወጣን መጣ ማለት ነው። ለዚህም እሱ ሲናገር ማቴዎስ ምዕራፍ 20 ላይ የሰው ልጅ ነፍሱን ስለ ሰዎች ቤዛ ሊሰጥ መጣ፣ ምትክ ሊሆነን መጣ። ኢየሱስ ኃጢአት ሳይኖርበት፣ ወንጀል ሳይኖርበት፣ ዕዳ ሳይኖርበት እሱ ለባለ ዕዳዎች፣ ለኃጢአተኞች፣ ለበደለኞች ነፍሱን አሳልፎ ሰጠ። ይህ ቤዛ ተባለ። ቤዛ አገኘን ማለት ምትክ አገኘን። እኛ ማድረግ የነበረብንን ነገር ስለ እኛ አደረገልን ማለት ነው። ይሄ ቤዛችን ነው። ሐዋርያው ቅዱስ ጳውሎስ ደግሞ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና 6 ላይ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ ነው፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ቁጥር 6 ላይ ነፍሱን ስለ ሰዎች ቤዛ ሰጥተዋልና ይላል።
ነፍሱን ስለ ሰዎች ቤዛ ሰጥቷልና። እንዲያው ቤዛ የምለው ቃል ልቀልብን አይገባም። ቤዛ የምለው ቃል ልንለምደውም አይገባም። ቤዛ ለመሆን ዋጋ መክፈል መቻል አለበት። አንድ ሰው ቤዛ ተብሎ ለመጠራት፣ ምትክ ተብሎ ለመጠራት ዋጋ መክፈል መቻል አለበት። በዕዳ የተያዘውን ነገር ለማስለቀቅ ለተያዘውን ነገር ምትክ ዋጋ መከፈል መቻል አለበት። ያ ካልሆነ ቤዛ ልባል ማንም ሰው አይችልም። መጽሐፍ ቅዱስ ሰው ለሰው ቤዛ ሊሆን አይችልም ብሎ ከነገረ እኛ ለሰው ቤዛነት ማድረግ ብንሰጥ ምንም ትርጉም የለውም። ጥያቄው ይህ አሁን በእጃችን ያለው መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ አይደለም ነው። የእግዚአብሔር ቃል እንደሆነ ካመንበት፣ የእግዚአብሔር ቃል እንደሆነ ከተስማማንበት፣ መጽሐፉ ያለውን አሜን ብሎ መቀበል ደግሞ ከእኛ ከሰው ልጆች ይጠበቃል። እኛ እግዚአብሔር የሰጠንን አሜን ብለን እንድንቀበል የታዘዝንን እንጂ በእግዚአብሔር ቃል ላይ ልንጨምር አይገባም። ኢየሱስ ቤዛ ነው ያልነው ኢየሱስ ቤዛ ስለሆነ ነው። ለእኔ የነፍሴ ቤዛ ኢየሱስ ነው። ለእኔ ራሱን አሳልፎ ስለ እኔን ወክሎ የተቀጣው ኢየሱስ ነው። እኔ መክፈል የነበረብኝ ኢየሱስ ከፈለልኝ። እኔ ዕዳ አለብኝ፣ የኃጢአት ዕዳ አለብኝ። ቅዱሱ እግዚአብሔር ከእኔ የምፈልገው ዋጋ አለ። ያንን ማድረግ አልችልም። ያንን ማድረግ ባለመቻሌ ደግሞ የዘላለም ፍርድ ይጠብቀኝ ነበረ። አሁን ከዛ ከዘላለም ፍርድ ኢየሱስ ሊያስመልጠኝ እኔን ወክሎ ቤዛ ሆኖ ነፍሱን ሰጠ። እሱ ነፍሱን ለእግዚአብሔር በመስጠቱ፣ ስለ እኔ ነፍሱን ለእግዚአብሔር አሳልፎ በመስጠቱ፣ ኢየሱስ ስለ እኔ ዋጋ በመክፈሉ፣ በመስቀል ላይ ስለ እኔ በመሰቃየቱ፣ ሞቴን በመሞቱ እኔ ሕይወትን አገኘው። እኔ እረፍትን አገኘው። እኔ ሰላምን አገኘው። የእግዚአብሔር ልጅ ተባልኩኝ፣ ዳንኩኝ፣ ከዘላለም ኩነኔ አመለጥኩኝ። በዚህ ዓለም ሳለሁ ደግሞ ከጠላት ከሰይጣን እጅ ነፃ ወጣሁ። ከዓለም ባርነት ነፃ ወጣሁ። ኃጢአት የሚገዛኝ ደካማ ሰው ሳልሆን ከጸጋ በታች የሆንኩኝ በኃጢአት ላይ ጉልበት ያገኘው ሰው ሆንኩኝ። ይህ ሁሉ የሆነው ኢየሱስ ቤዛ ስለሆነልኝ ነው። ወንድሜ፣ አንቺም እህቴ ይህንን ቃል የምትሰሚ እስካሁን ለነፍስሽ ነፍሱን አሳልፎ የሰጠው ምትክ ሆኖ ቤዛሽ ሆኖ ነፍሱን አሳልፎ በመስቀል ላይ በሰጠው በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመናችሁ አሁን እድል አላችሁ። አሁን ጊዜ አላችሁ። በኢየሱስ መኑ። ኢየሱስ ሃይማኖት አይደለም፣ ቤዛ ነው። ስለ ነፍሳችሁ ነፍሱን አሳልፎ የሰጠ ምትካችሁ ነው። ምትክ ከሌላችሁ እግዚአብሔር በኢየሱስ ላይ ያዘነበውን ያንን ቅጣት፣ ያንን ፍርድ፣ ፍጹም የሆነው የእግዚአብሔርን ፍርድ ትቀበላላችሁ። ከእግዚአብሔር ፍርድ ማምለጫው ብቸኛ መንገዱ ቤዛ ሆኖ ወኪል ሆኖ ስለ ሰው ልጅ በተሰቀለው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻ ነው። ይሄንን እንድታደርጉ ጸጋ ይብዛላችሁ። አሜን።